በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 ቀን የሚነበብ የሚጸለይ የእናታችን የኪዳነ ምሕረት ድርሳን ነው። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። እመቤታችን ቅድስት ድንግል ማርያም ከአብ ከወልድ ከመንፈስ ቅዱስ የምሕረት ቃል ኪዳን ከተቀበለች በኋላ ብዙ ተአምራትን አደረገች። የታመሙትን ፈወሰች። ልጇ ካረገ በኋላ ልትጸልይ ወደ መቃብሩ በሄደች ጊዜ በጸሎቷ ሙታንን አስነሳች። በመቃብሩ ስትጸልይ የበረሃ አራዊትም ባስደነገጧት ጊዜ በእርሷ ላይ ምንም ያደረጉት ነገር የለም። ከኃይለኛ ንጉሥ ቤት መግባት የሚቻለው ማን ነው? እርሱንም አስቀድሞ ማሰር አይቻልምና ተብሎ በወንጌል እንደተጻፈ እርሷም የኃይለኛ ንጉሥ ማደሪያ ናትና፣ ስለዚህ በእርሷ ላይ ምንም አይነት ክፉ ነገርን ማድረግ አልቻሉም። በእሳትም ያቃጥሏት ዘንድ እሳትን ባነደዱ ጊዜ ልጇ በስልጣኑ አጠፋቸው። የአልጋዋን ሸንኮር የያዘውንም እጁን በሰይፍ ቀጣው። ከዚህ በኋላ ወንድሞቿ ሐዋርያት ትጉሃን መላእክት በግራዋና በቀኟ ቆመው ልጇ ወዳጇ በራሷ በኩል ተቀምጦ በፍጹም ክብር አረፈች። ሐዋርያትም ልጇ እንዳዘዛቸው በሥርዓት ገንዘው በተክል ቦታ በጌቴ ሴማኒ ቀበሯት። ነፍሷንም ወደ ሰማይ አሳርጎ ተድላ ደስታ ባለበት የእረፍት ቦታ አኖራት። ዳግመኛ ልጇ ወዳጇ ሐዋርያትን ትጉሃን መላእክትን ሰብስቦ የቀደሙ አባቶችም ደስ እያላቸው አሳረጋት። ፍጥረቱ ሁሉም ደስ እያላቸው። ዳዊትም አውታሩ 10 በሆነ በገና እያመሰገናት ነበር። ሌሎችም እንደርሱ ያሉ አባቶች እያመሰገኗት አሳረጓት። ወደ ኤዶም ገነትም አገባት። ለወዳጁ ዮሐንስና ለወንድሞቹ እንደነገሯቸውም ወደ ገነት አሳረጋት። ከብዙ ዘመንም በኋላ ቤተ መቅደሷ በቂሳሪያ ሀገር ታነጸ። ቤተ መቅደሷን በታነጸ ጊዜ በተሰጣት ቃል ኪዳን ታምራትን አደረገች። ቤተ መቅደሷም በ3 ድንጋዮች ተሰርቷልና። ዳግመኛም በተሰጣት ቃል ኪዳን ሕሙማንን ፈወሰች። አንካሶችን ልምሾዎችንም አቀናች። በደብረ ምጥማቅም እስከ 5 ቀን ድረስ ለክርስቲያንም ለአረማውያንም ትገለጽላቸው ነበር። እመቤታችን በተሰጣት ቃል ኪዳንም ያደረገችውን ታምር ስንቱን እንናገራለን። እመቤታችን በግብፅና በኢየሩሳሌም በሶርያና በሮም በዓለም ሁሉ ቁጥር ስፍር የሌላቸው ታምራትን አደረገች። ስለዚህ ልመናዋ ክብሯ አማላጅነቷም ከመርገመ ኃጢአት ከዳግም ሞትም ያድነን ዘንድ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በኢትዮጵያ ምድርም በእግዚአብሔር ስጦታ ቆስጠንጢኖስ ለተባለ ለንጉሥ ዘርዓ ያዕቆብ ታምራትን አደረገችልን። እርሱ በፊት ለነገሱ ወንድሞቹም ታምራትን አደረገችላቸው። ስሙ በጽላይ የሚባል የአዳል ንጉሥ በተዋጋው ጊዜም እመቤታችን ቅድስት ድንግል ማርያም ለንጉሡ ዘርዓ ያዕቆብ ኃይልን አጎናጸፈችው። ሰማይ ምድር አያልፍም የፍርድ ቀን የለም የሚሉ መናፍቃንን በእመቤታችን ቃል ኪዳን ተከራክሮም ረድቷቸዋልና። ከመጽሐፈ ሄኖክ ከትንቢተ ዳንኤልን በመጥቀስ ምላሽ አሳጥቷቸዋል። ከእግረ ሥልጣኑ በታችም አስገዝቷቸዋል። ዳግመኛም ንጉሥ ዘርዓ ያዕቆብ በእምነቱ በጸና ጊዜ እመቤታችን ቅድስት ድንግል ማርያም በተሰጣት ቃል ኪዳን ብዙ ታምራትን አደረገችለት። ስለዚህም መናፍቃንን ምላሽ ባሳጣቸው ጊዜ፣ ጣዖታትንም ባጠፋቸው ጊዜ አምልኮተ ሥላሴ በኢትዮጵያ ምድር ሰፋ። 2ቱን ሰንበታት አስተማረን። የእመቤታችን 33ቱንም በዓላት የልጇ ወዳጇንም በዓላትም አስተማረን። በቅዳሴ በጸሎት በዕጣን አከበረ። በኢትዮጵያ አገር ሁሉ አብያተ ክርስቲያናት ታነጹ። ከዚህም ጋር ንጉሥ ዘርዓ ያዕቆብ የተራቡትን አጠገባቸው፣ የተጠሙትንም አረካቸው፣ ድሃዎችን ተቀበላቸው፣ የተራቆቱንም አለበሳቸው፣ የታመሙትንም ጠየቃቸው፣ የታሰሩትንም ጎበኛቸው። ልጇ ወዳጇ በወንጌልም እንደተናገረም ዳግመኛም ያዘኑትን አረጋጋቸው፣ የተከዙትንም ደስ አሰኛቸው፣ የራቁትን አቀረባቸው፣ የወደቁትንም አነሳቸው። ለደካማዎች እናት አባት ለሞቱባቸውም እናት አባትን ሆናቸው። ቃለ ብርሃን በሚባል መጽሐፍ ምስጢረ ሥላሴን የወልድን በሥጋ መወለድ ቅዳሜና እሑድንም እያሰማራቸው ነበር። ስለዚህ የእመቤታችን የቅድስት ድንግል ማርያም ቃል ኪዳኗ በዚህ ዓለም በወዲያኛውም ዓለም ተፈጸመላት። እርሱም ከሞተ በኋላ ስለ እርሱ ልጁ ነገሰ። ሶሎሞን በአባቱ በዳዊት ዙፋን እንደነገሰም
የመላእክት አለቃ በሚሆን በቅዱስ ሩፋኤል አማላጅነት በካህኑ በመልከጼዴቅ ጸሎት ከጻድቃን ነገሥታት ጋር በእረፍት ቦታ አሳረፈችው። ከዚህም በኋላ ከእርሱ ቀጥሎ ለነገሰው ለልጁ እስክንድርም እመቤታችን በቃል ኪዳኗ ብዙ ታምራትን አደረገች። እርሱም ወደ ግብፅ ጳጳሳት መልእክተኞችን በላከ ጊዜ ታቦትን ይባርኩ ዘንድ ጳጳሳትንም አስመጣችለት። በዘመኑ ቀሳውስትንና ዲያቆናትንም ሾመው ሃይማኖትንም ያቀኑ ዘንድ። ሌላም ይህን የመሰለውን ሁሉ እመቤታችን ለፊተኞቹም ለኋላኛዎቹም የኢትዮጵያ ነገሥታት ሁሉ በቃል ኪዳኗ ትረዳቸውና ትማጸንላቸው ነበር፣ ትወዳቸዋለችና እነርሱም ይወዷታል ያከብሯታልና የቃል ኪዳኗን ዜናም እያስተማሩ ፈጽሞ ያመሰግኗታልና። ስለዚህ ጠላቶቻቸው ድል ይነሱ ነበር፣ መንግሥተ ሰማያትንም ታወርሳቸዋለች። ልመናዋ፣ ክብሯ፣ ማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። እኛንም ከሞተ ኃጢአት ከአጋንንት ፈተና በወዲያኛውም ዓለም ከገሃነመ እሳት ያድነን ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ለእመቤታችንም በፍጥረቱ ሁሉ አንደበት ምስጋና ይገባል ለዘላለሙ አሜን። ልመናዋ፣ ክብሯ፣ የልጇም ቸርነት ለዘላለሙ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ ይደርብንና በድንጋሌ ሕሊና በድንጋሌ ሥጋ ህትምት የምትሆን እመቤታችን ያደረገችው ተአምር ነው። ወንድሞቻችን በኢትዮጵያዊ ንጉሥ በናዖድ ዘመን የሆነውንም ስሙ። ጠላታችን ሰይጣን ሕገ ወንጌልን የሚነቅፉ በሐሰት መምህራንም የተባሉ መራራ ቃልንም የሚናገሩ ብዙ ካህርያን መናፍቃንን ባስነሳቸው ጊዜ እመቤታችን ለንጉሥ ናዖድ ተገለጸችለት፣ መከታና ረዳትንም ሆነችው። የእሊህ አይሁዳውያንንም ክህደት ገለጸችለት። ናዖድም በአደባባይ በጠየቃቸው ጊዜ በስንፍናቸው በጉስቁልናቸው ክርስቶስ ከእመቤታችን ከቅድስት ድንግል ማርያም አልተወለደም እያሉ በግልጽ ተናገሩ። እርሱም ያን ጊዜ ስለ እመቤታችን ፍቅር በአምልኮቱ እንደሚቀና ኤልያስ ተቆጥቶ ከእነርሱ በሰይፍ አስመትቶ ያስገደላቸዋሉ፣ በእሳትም አቃጥሎ ያስገደላቸዋሉ። በፍርድ አደባባይ አቁሞ እየመረመራቸውም መከራ ያጸናባቸዋሉ። በመናን ልቦና ጥርጥርን የሚያሳድሩ መናፍቃንንም እንደዚህ አድርጎ አጠፋቸው። በእመቤታችን በቅድስት ድንግል ማርያም ቃል ኪዳንም ኃይልና በተመሰገነ ልጇም ሥልጣን ከአገሩ ሁሉ እንደ አቧራ ተበትነው ጠፉ። ንጉሥ ናዖድ ይህን ስላደረገ እመቤታችን መላ ዘመነ መንግሥቱ እስኪፈጸም ድረስ በቃል ኪዳኗ ጠበቀችው። ልመናዋ፣ ክብሯ፣ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የእናታችን የኪዳነ ምሕረት ድርሳኔ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ ያስቦታል። ይህቺ ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትንም በገለጽንለት ጊዜ አባቴ አስቀድሞ አስቦታል። ይህቺ ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት፣ ከልጅ ልጅህ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሆን ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳንን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደሩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕርየ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ሲሆን በወለድሽን ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለሉ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ሲሆን ከጡቶችሽ ወተት ጠባሁ። እናቴ ሆይ እኔ ቅድመ ዓለም የነበርኩ ፍጥረቱን ሁሉ የምመግብ ሲሆን ከጡቶችሽ ወተትን ባጣሁ ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻ ጊዜ ኮቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገዝኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት የራሴንም መመታት የሰውነቴንም መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን?
እናቴ ሆይ የእጄን የእግሬን መቸንከር በራሴ ላይ የደፉትንም አክሊለ ሦክ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽምን? እናቴ ሆይ ይህ ሁሉ የደረሰብኝ የኔንና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኝ የአባቴን ፍቃድ እፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና፣ አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ የልጇም ቸርነት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን የኢትዮጵያ ሕዝበ ክርስቲያኑን ሁሉ በቃል ኪዳኗ ይጠብቀን፣ በቸርነቱ የሚጎብኘን ለዘላለሙ አሜን። አቡነ ዘበሰማያት